ለ5 ሰከንድ ዓይንህን ጨፍነህ ይህንን አስብ። ከፊትህ ኃይለኛና ጨካኝ የሆነ አንተን ለመጨፍለቅ የተዘጋጀ 100,000 ሰራዊት ቆሟል። ወደ ኋላ ዞር ስትል ደግሞ ብቸኛ መውጫ የነበረችው መርከብህ በደማቅ እሳት እየነደደች አመድ እየሆነች ነው። አሁን ላንተ 2 ምርጫ ብቻ ነው ያለህ። ወይ ወደፊት ለፊትህ ያለውን ግዙፍ ጠላት አሸንፈ ታሪክ መስራት፣ ወይም ደግሞ እዛው ሜዳ ላይ ተቆራርጠህ መሞት። ይህ በ1519 ዓመተ ምህረት ወታደሮቹ እንዳያፈገፍጉ መርከቦቻቸውን ያቃጠለው የስፔናዊ አዛዥ የኮርቴስ ታሪክ ብቻ አይደለም። ይህ ዛሬ በዚህ ሰከንድ በአንተና በህይወት መካከል ያለው እውነተኛ ፊልሚያ ነው። ዛሬ በቅንነት ራስህን ጠይቅ። በአእምሮ ውስጥ ብዙ ታላላቅ እቅዶች ኖረው በየቀኑ አዳዲስ ለውጦችን እየተመኘህ ለምን ዛሬም ባለበት ረግጠህ ትቆማለህ? ለምንድን ነው ሌሎች ወጣቶች ህይወታቸው ቀይረው ወደ ላይ ሲወጡ አንተ ግን ሁልጊዜ ተመልካች ብቻ የሆንከው? ከሀገሪቱ ስላልተመቸችህ፣ ቤተሰብህ ስላልረዳህ፣ ወይስ እድል ስላጣህ? እውነት ልንገርህ፣ ወደ ኋላ የምሸሽባቸውን የምቾት መርከቦች በአእምሮ ውስጥ አቃጥለህ ለመወሰን ስለፈራ ብቻ ነው። አንተ እስካሁን ያለኸው ምርጫ ውስጥ እንጂ ውሳኔ ውስጥ አይደለም። ዛሬ ግን አእምሮህን ያሰረው ያ የመወሰን ፍርሃትና ህይወትህን ሙሉ በሙሉ የሚቀይረው የመወሰን ኃይል ምን እንደሆነ እናሳያለን። ከዚህ ሰከንድ ጀምሮ ወደ ኋላ መመለሻ መርከቦች ሁሉ አልቀዋል። እስከ መጨረሻው አብራችሁን ቆዩ። አዳዲሶች ካላችሁ ሁሌም ቅዳሜ 12 ሰዓት ተኩል አዳዲስ ቪዲዮዎችን ስለምንለቅ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር አድርጉ። የመጀመሪያው ምርጫና ውሳኔን የሚለየው ስውር መስመር። ብዙ ወጣቶች ህይወታቸው ያልተለወጠው እድል ወይም ምርጫ ስለሌላቸው ይመስላቸዋል። ሁልጊዜ እኔ እኮ መለወጥ እፈልጋለሁ፣ ሀብታም መሆን እፈልጋለሁ፣ አዲስ ቢዝነስ መጀመር እፈልጋለሁ ይላሉ። ነገር ግን ይህ ባዶ ምኞት ብቻ ነው። እፈልጋለሁ ማለት ምርጫ እንጂ ውሳኔ አይደለም። ውሳኔ ማለት አንድን ነገር ለማግኘት ስትነሳ ያንን ነገር እስክታገኝ ድረስ የሚመጣውን መከራ ለመቀበልና ሌሎችን ምቾቶች በሙሉ ለመሰዋት ቃል መግባት ማለት ነው። ለምሳሌ በሀገራችን ያሉ ብዙ ወጣቶችን ተመልከት። ከነገ ጀምሮ ጠዋት 11 ሰዓት ተነስቼ ያነባለሁ ወይም እሰራለሁ ብለው ይመርጣሉ። ነገር ግን ጠዋት 11 ሰዓት ሲሆንና ብርድ ሲመጣ አእምሯቸው ትንሽ ተኛ የሚል ሰበብ ይደረድርላቸዋል። ወጣቱም ወዲያውኑ ስልኩን አጥፍቶ ይተኛል። ይህ ወጣት መለወጥን መርጧል እንጂ መለወጥን አልወሰነም። ውሳኔ የሌለው ምርጫ ሙሉ በሙሉ ጊዜን የሚያጠፋ ባዶ ቅዠት ነው። ጥያቄ፣ እስኪ አሁን ቆም በሉና ራሳችሁን ጠይቁ። ህይወት ምርምር ላለፉት 6 ወራት ባደረጋችሁት ህይወቴን ይቀይረዋል እያላችሁ በአእምሯችሁ የምታመላልሱት ነገር ግን ጠዋት ካልጋችሁ የመነሳት ኃይል ዋጋ መክፈል አቅቷችሁ ወደ ጎን ያስቀመጣችሁት ጉዳይ ምንድን ነው? ምርጫችሁን ወደ ውሳኔ ለመቀየር ምን እየጠበቃችሁ ነው? ሁለተኛው በማሰብ የመደንዘዝ ድብቅ በሽታ። የሰው ልጅ አእምሮ የተፈጠረው እኛን ስኬታማ ለማድረግ ሳይሆን ከከባድ ስራና ከጭንቀት ጠብቆ በምቾት ለማቆየት ነው። አንድ ትልቅ ውሳኔ መወሰን ሲገባህ አእምሮህ የሚገባበት አንድ በጣም አደገኛ ስነልቦና ወጥመድ አለ። ሳይንቲስቶች በማሰብ መደንዘዝ ይሉታል። አንድ አዲስ የዩቲዩብ ቻናል፣ አዲስ ቢዝነስ ወይም አዲስ ትምህርት ለመጀመር ትፈልጋለህ። ነገር ግን አእምሮ ወዲያውኑ ምን ያደርጋል? ፍርሃቶቹ መደርደር ይጀምራል። ብከስርስ፣ ሰዎች ቢስቁብኝስ፣ ካሜራ ከሌለኝስ፣ ጊዜው አሁን ካልሆነስ እያልክ ሳምንታት፣ ወራትና ዓመታትን በማሰብ ብቻ ትፈጃለህ። አእምሮ ፍጹም የሆነውና ምንም ስህተት የሌለበትን ጊዜ ፍለጋ ይባክናል። ነገር ግን ታላቁ የመኪና ፈጣሪ ሄንሪ ፎርድ የመጀመሪያውን መኪና ሲሰራ ፍጹም ጊዜን አልጠበቀም። ውድቀቶችን እያስተናገደ በሰዎች እየተተቸ በተግባር ውስጥ እያለ ነው ስህተቱን ያረመው። በምድር ላይ ፍጹም የሚባል ጊዜ መቼም ቢሆን የለም። ብዙ ወጣቶች ባለመወሰን ውስጥ ሆነው ራሳቸውን ያታልላሉ። ነገር ግን ማወቅ ያለብህ እውነት መወሰን አለመቻል ራሱ አንድ ትልቅ ውሳኔ ነው። ህይወትህ ባለበት እንዲቆም፣ እድሎቹ ሁሉ እንዲያልፉ እና በደካማነት ዓለም ውስጥ እንድትቀር በገዛ እጅህ እየወሰንክ ነው። ጥያቄ፣ ካለፈው ዓመት ጀምሮ ይህን ውሳኔ በወስን ኑሮ ዛሬ ሌላ ቦታ ሆን ነበር የምትለው ትልቅ እድል አለ? ያኔ እንድትወስን የከለከለ ፍርሃት ዛሬስ የወደፊት 5 ዓመትህን እንዲሰርቅህ ዝም ብለህ ትመለከተዋለህ? ክፍል 3 ፍርሃትን ሰብረው የሚወጡ 3ቱ የብረት ህጎች። እዚህ በማሰብ ከመደንዘዝ በሽታ ወጥተህ እንደ ታላላቅ መሪዎች የማያወላውል የውሳኔ አቅም ለመገንባት እነዚህን 3 የብረት ህጎች አሁኑኑ በህይወት ላይ አውጃቸው።
ህግ ቁጥር 1 የ5 ሰከንድ ህግ። አእምሯችን ሰበብ ለመደርደር ፍርሃትን ለመፍጠር በትክክል 5 ሰከንድ ብቻ ነው የሚያስፈልገው። ጠዋት ካልጋፍ ለመነሳት እንዳለበት ስታውቅ ወይም ደግሞ ለአንድ ሰው ስልክ መደወል እንዳለበት ስታውቅ አእምሮህ ነገ ይሁን ማለት ከመጀመር በፊት በአፍህ ጮክ ብለህ ቁጥር 5 4 3 2 1 ወዲያውኑ ተነስተህ እርምጃ ውሰድ። ለአእምሮህ ማቅማሚያና ሰበብ መደርደሪያ ጊዜ አትስጠው። በጥናት የተረጋገጠው ይህ ህግ ሰንካላ ሀሳቦችን በሙሉ ያጠፋቸዋል። ስለዚህ ይህንን አሁን ተግብረው። ህግ ቁጥር 2 የኋላ መመለሻ ድልድዮችን ማፍረስ። ሰዎች ወደ ኋላ የሚመለሱበት አማራጭ ስላላቸው ነው ውሳኔያቸውን የሚያጠፉት። አንድን ዓላማ ለመምታት ከወሰንክ በኋላ ወደ ስንፍና የምትመለስበትን በር በሙሉ ዝጋ። ለምሳሌ ለፈተና ወይም ለስራ ማጥናት ከፈለክ ስልክህን ሙሉ በሙሉ አጥፍተህ ሌላ ክፍል ውስጥ ቆልፈህ አስቀምጠው። አእምሮህ ወደ ስልኩ መመለስ እንደማይችል ሲረዳ ፊት ለፊት ባለው ስራ ላይ ብቻ ለማተኮር ይገደዳል። ህግ ቁጥር 3 የ1% ህግ። ትልልቅ ውሳኔዎች በአንድ ጊዜ ግዙፍ ተራራ መናድ የለባቸውም። ዛሬ መወሰን ያለብህ የመጀመሪያውን ትንሽ እርምጃ መውሰድ ብቻ ነው። መጽሐፍ ለመጨረስ አትወስን። ዛሬ አንድ ገጽ ለማንበብ ብቻ ወስን። ትልቅ ቢዝነስ ለመክፈት አትጨነቅ። ዛሬ መረጃ ለመጠየቅ ብቻ ወስን። ዛሬ የምትወስናት 1% ትንሽ እርምጃ ነገ የማይሰበር ታላቅ ማንነት ትገነባለች። የዛሬ ህይወትህ ያለፉት 5 ዓመታት በፍርሃት ይሁን በድፍረት የወሰንካቸው ውሳኔዎችህ ድምር ውጤት ነው። ዛሬ ድሃ ከሆንክ፣ ዛሬ ተስፋ ከቆረጥክ፣ ዛሬ ካለበት ቦታ ካልተመቸህ ያ የትላንት ውሳኔ ውጤት ነው። ነገር ግን መልካሙ ዜና የዛሬ 5 ዓመት የምትሆነው ታላቅ ሰው ዛሬ አሁን በዚች ሰከንድ ይህ ቪዲዮ ካለቀ በኋላ በምትወስነው አዲስ ውሳኔ ይወሰናል። አሁን ይህ ቪዲዮ ሊያልቅ ጥቂት ሰከንዶች ብቻ ቀሩት። ቪዲዮ ከማብቃቱ በፊት ካልጋህ ወይም ከተቀመጥክበት ወንበር ተነሳ። ወደ ኋላ የምትሸሽባቸውን የምቾት መርከቦች በሙሉ በአእምሮ ውስጥ አቃጥላቸው። ደፍረህ ወስን፣ ደፍረህ ተራመድ። ታሪክ የሚዘክረው የወሰኑትንና የጨከኑትን ደፋሮች ብቻ ነው። ይህ ቪዲዮ ለአእምሮ አዲስ ንቃትና የመወሰን ኃይል የሚሰጠ ሙሉ በሙሉ አምናለሁ። ቪዲዮውን ላይክ አድርገህ ለጓደኞችን ማጋራት የንቃቱ ቤተሰብ ይሁኑ። በቀጣይ ሌላ ቪዲዮ እስክንገናኝ ድረስ አእምሯችሁን ጠብቁ፣ ንቁ ሁኑ። ሰላም ቆዩ።